አንዳንድ ነገሮች ቀላል የሚመስሉ ነገር ግን ስር ሲሰዱ እጅግ ከባድ የሆኑ ነገሮች። አንዳንድ ነገሮች እንነጋገርባቸው። ቤተሰብ ስለ ፖለቲካ ልጁ ቢጠይቀው ምን ብሎ መመለስ አለበት? አንድ ልጅ ስለ ፖለቲካ ጥያቄ ሲያነሳ ቤተሰብ በተለይ ወላጆች የሚሰጡት ምላሽ የልጁን የወደፊት የአስተሳሰብ አድማስ፣ የሰዎችን ልዩነት የመቀበል ብስለትና የማህበራዊ ሕይወት አቅጣጫ የሚወስንበት ትልቅ አጋጣሚ ነው። ፖለቲካ ስሜታዊነትና ሐሰተኛ መረጃዎች የበረቱበት መስክ በመሆኑ ልጆችን ወደ ጥላቻና ወደ ክፍፍል ሳይሆን ወደ ዕውቀትና ወደ ሚዛናዊነት ለመምራት ቤተሰብ ሊከተላቸው የሚገቡ ዋና ዋና መንገዶችና ምሳሌያዊ ምላሾች እንደሚከተለው ቀርበዋል። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ በያላችሁበት እንደምን ሰነበታችሁ? አስተማሪና ቁም ነገር አዘል እንዲሁም ለሕይወት የሚጠቅሙ ፕሮግራሞች የሚቀርቡበት ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ሆናችሁ እንድትማሩበት እየጋበዝን የእናንተም ሐሳብ ለኛ ጠቃሚ ስለሚሆን ሐሳብ አስተያየቶቻችሁን በኮሜንት ቦክሱ እንድታስቀምጡልን እንጠይቃለን። ለዛሬው ወደ አዘጋጀነው ሐሳብ በቀጥታ አለፍን። እንደ ልጁ ዕድሜና የመረዳት አቅም መመለስ። ይህ አንደኛው ወሳኝ ጉዳይ ነው። ልጁ ላነሳው ጥያቄ ቀጥተኛና ረጅም ማብራሪያ ከመስጠት ይልቅ ዕድሜውን ያገናዘበ ምሳሌያዊ አቀራረብ መጠቀም ይመረጣል። ለሕፃናት ከ5 እስከ 10 ዓመት በዚህ ዕድሜ ፖለቲካን ከቤተሰብ ወይም ከትምህርት ቤት ሕይወት ጋር በማመሳሰል ማስረዳት ይቻላል። የመልስ ምሳሌ። ፖለቲካ ማለት አንድን ትልቅ ቤት ወይም ሀገር እንዴት ማስተዳደር እንዳለብን የምንነጋገርበት መንገድ ነው። ልክ ቤት ውስጥ መቼ እንደምንጫወት፣ መቼ እንደምናጠና፣ አብረን እንደምንወስነው ሁሉ በሀገር ደረጃም ሰሪዎች፣ መሪዎችና ሕጎች አሉ። ፖለቲካ ማለት ያንን ስርዓት የሚያስይዝ ስራ ነው ማለት ይቻላል። ለታዳጊዎችና ወጣቶች ከ11 ዓመት በላይ በዚህ ዕድሜ ልጆች የራሳቸውን ሐሳብ ማዳበር ስለሚጀምሩና ለሶሻል ሚዲያ ወሬዎች ስለሚጋለጡ ውይይት መክፈት ያሻል። የመልስ ምሳሌ። ፖለቲካ የተለያዩ ፍላጎትና ሐሳብ ያላቸው ሰዎች አብረው የሚኖሩበትን መንገድ የሚወስኑበት ጥበብ ነው። ሰዎች ሀገርን ስለመምራት ያላቸው እይታ ስለሚለያይ የተለያዩ የፖለቲካ ፓርቲዎችና አመለካከቶች ይኖራሉ። ሁለተኛ፣ ቤተሰብ ምላሽ ሲሰጥ ሊከተላቸው የሚገቡ ወርቃማ መመሪያዎች። እዚህ ጋር ልብ ልንል የሚገባው ከስሜታዊነትና ከጥላቻ መራቅ ወይም ሚዛናዊ መሆን። ልጁ ስለ ፖለቲካ ሲጠይቅ በውስጣችን ያለውን የፖለቲካ ብስጭት ወይም የአንድን ወገን ወገንተኝነት ወዲያውኑ በእሱ ላይ መጫን የለብንም። የአንድን ወገን ሐሳብ ብቻ ቅዱስ፣ ሌላውን ደግሞ ሰይጣን አድርጎ ማሳየት ልጁ ነገ በአዋቂነቱ ሰዎችን በጠላትነትና በወዳጅነት ብቻ ፈርጆ እንዲያይ ያደርገዋል። ሌላው ወሳኝ ነገር ሰብአዊነትንና ስነ ምግባርን ማስቀደም። የማንኛውም ፖለቲካ መጨረሻ ዓላማ የሰዎችን ሕይወት ማሻሻልና ሰላምን ማስፈን መሆን እንዳለበት ለልጁ ማስረዳት ይገባል። የትኛውም የፖለቲካ አመለካከት ቢኖረን መጀመሪያ የሰዎችን ሕይወት ክብርና መብት ማክበር አለብን የሚለውን መሰረታዊ የሞራል እሴት ማስጨበጥ። ሌላው ወሳኝ ነጥብ ልዩነትን ማክበርን ማስተማር። የተለያዩ የፖለቲካ አመለካከቶች መኖራቸው ተፈጥሯዊ መሆኑን ማሳየት። ልጄ፣ እኔና አንተ የምንወደው ምግብ ወይም የምንመርጠው ልብስ ሊለያይ ይችላል። ይህ ማለት ግን እንጣላለን ማለት አይደለም። ፖለቲካም እንዲሁ ነው። ሰዎች ሀገራቸውን የሚወዱበትና የሚያሳድጉበት መንገድ ሊለያይ ይችላል። ዋናው ነገር በሰላምና በውይይት መፍትሄ መፈለግ ነው ብሎ ማስረዳት። ሌላው ወሳኝ ነጥብ መረጃን የመመርመር ክህሎት ወይም ክሪቲካል ቲንኪንግ ማስተማር። በአሁኑ ጊዜ አሳሳች መረጃዎች በስፋት ስላሉ ልጁ የሰማውን ሁሉ ዝም ብሎ እንዲያምን ማስተማር ትልቅ ጋሻ ነው።
በቪዲዮ ወይም በሶሻል ሚዲያ ያየውን ነገር ሁሉ እውነት ላይሆን ይችላል። አንድ መረጃ ስትሰማ ምንጩ ምንድነው? እውነት ነው ወይስ ሰዎችን ለማጣላት የተወራ ነው ብለህ መጠራጠርና ማረጋገጥ አለብህ ብሎ መምከር። ለተለመዱና ፈታኝ ለሆኑ ጥያቄዎች የሚሰጡ ምላሾች። ጥያቄ: ለምንድን ነው ሰዎች በፖለቲካ ምክንያት የሚጣሉት? መልስ: ሰዎች በሐሳብ ስለተለያዩ ብቻ ሳይሆን አንዳቸው የሌላውን ሐሳብ በትዕግስት ማዳመጥና ማክበር ስላልቻሉ ነው። ልዩነትን በጠረጴዛ ዙሪያ በውይይት መፍታት ሲያቅት ግጭት ይፈጠራል። ስለዚህ እኛ ሁልጊዜ ማዳመጥንና መወያየትን መልመድ አለብን። ጥያቄ: የእኛ ቤተሰብ የሚደግፈው የትኛውን ወገን ነው? መልስ: እኛ የምንደግፈው ሰላምን፣ ፍትህን፣ እውነትንና የሰዎችን ደህንነት ነው። የትኛውም ወገን ጥሩ ነገር ሲያደርግ እንደግፋለን፣ ስህተት ሲሰራ ደግሞ በስርዓት እንቃወማለን። ለአንድ ወገን በእውር ድንብሩ መገዛት ሳይሆን ሁልጊዜ በእውነትና በሕግ መመራት ነው የሚበጀው። በአጠቃላይ ቤተሰብ ልጁን ስለ ፖለቲካ ሲያስተምር ዓላማው ልጁን የአንድ ወገን ካድሬ ማድረግ ሳይሆን ነገ ሀገሩንና ወገኑን በጥበብ በሚዛናዊነትና በስነ ምግባርና በሰብአዊነት የሚያገለግል ሰካና ዜጋ አድርጎ ማሳደግ መሆን አለበት። ስላዳመጣችሁንና ስለተከታተላችሁን እጅግ አድርገን እናመሰግናለን። የእናንተ ሐሳብ ምንድን ነው? የትኛውስ የተሻለ ሆኖ አገኛችሁት? በአጠቃላይ ከ5 ዓመት እስከ 10 ዓመት እንዲሁም ከዛ በላይ ላሉት ፖለቲካን ስናስረዳ እኛ አዋቂዎች በምን መልኩ እናስረዳቸው የሚል ነበር አስተማሪ ጽሑፍ ወይም ዝግጅት ወደ እናንተ ያደረስነው። አሁን ባነሳናቸው ሐሳቦች ዙሪያ የእናንተ ሐሳብ ምን ይመስላል? በኮሜንት ቦክሱ አስቀምጡልን። እርስ በርስ መነጋገሪያ ሐሳብ ነው ብዬ አስባለሁኝ። ምክንያቱም አሁን ላይ ያሉት ነገሮች ሶሻል ሚዲያ ላይ ዝርግፍ እያሉ ሁሉም ሰው እንዲያያቸው ግልጽ እየወጡ ያለበት ሁኔታ ስለሆነ ያለው የተደበቀ ነገር የለም ማለት ይቻላል። ምክንያቱም ልጆች በየትኛውም አጋጣሚ ኔጌቲቭ ሳይዱን ሊያዩ ይችላሉ። እኛ ደግሞ ፖዚቲቭ ሳይዱን ወይም ደግሞ እነሱ መረዳት ያለባቸው እንዴት ነው የሚለውን ለእነሱ በግልጽ በሆነ ቋንቋ በሚረዱት እድሜያቸውን በሚመጥን መልኩ ማስረዳት መቻል ይጠበቅብናል። ፕላስ ደግሞ የእኛንም አቋም ከየትኛው በኩል መሆን እንዳለብን ወይም ደግሞ ያንን የመረጥንበትን ምክንያት ቀለል አድርገን ሊረዱ በሚችለው ሳይድ በያዘ መልኩ ሳይሆን እነሱም በዛ ሀሳብ ተስማምተው ወይም ደግሞ አልተስማሙ መሆናቸውን በማረጋገጥ ወይም ደግሞ እኛ የወሰነውን ውሳኔ በዚህ ምክንያት ነው ብሎ በግልጽ ማስረዳት ሚዛናዊ በሆነ መንገድ ልጅን በእድሜው ልክ አእምሮ በሚችለው ልክ ጥሩ አድርጎ ማስረዳት ያስፈልጋልና ያ ደግሞ ለነገ ለሀገሩ አሳቢ ዜጋ እንዲሆን ወይም ደግሞ መፍትሄ አመንጭ ዜጋ እንዲሆን ያደርገዋል። የተሻለ ሀሳብ የሚያመነጭ ትውልድ ደግሞ ሀገሩን በተሻለ ቦታ ላይ ማስቀመጥ ይችላል። ነገ መሪ ቢሆን ሀገሩን በጥሩ ሁኔታ መምራት ይችላል። አንዱኛው ከሌላኛው ጋር በሰላም እንዲኖር እንዴት ነው ማወያየት ያለብኝ፣ ነገሮች እንዴት ነው መምራት ያለብኝ የሚለውን በቀላሉ አንደርስታንድ አድርጎ ስለሚያድግ ነገ ችግሮች ሲፈጠሩ በቀላሉ ሶሉሽን ለማብጀት አይቸገርም። ዲሲሽኖችንም ሲወስን ሕግና አግባብ ባለው መልኩ ይወስናል ማለት ነው እና ሀገራችን ብዙ የእውቀት ሰዎች አሏት ወይም ደግሞ በየትኛውም ዘርፍ ላይ ብቁ ባለሙያዎችና ምሁራን አሉ ብዬ አስባለሁ። ስለዚህ እነዛ ሰዎች የራሳቸውን አቋም ሲያንጸባርቁ ሕፃናት በዚህ መልኩ መረዳት አለባቸው ብለን እናስባለን። እናንተም እንግዲህ ሀሳባችሁን እንደምታስቀምጡ ተስፋ በማድረግ የዛሬው ዝግጅታችንን እንግዲህ በዚህ መልኩ አገባድድን። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። ቻናሉን አበረታቱ። የተለያዩ አስተማሪ ፕሮግራሞች ይቀርቡበታል። እንዲሁም የኤዲቲንግ ችሎታችሁን ለማዳበር አንዳንድ ቴክኒካል የሆኑ የኤዲቲንግ ሀሳቦች ወይም ስራዎችን
የምናሳይበት ቻናል ነው። እንደዚህ ወጣ ያሉ ጉዳዮችንም ለሀገር፣ ለወገን፣ ለሕዝብ ይጠቅማሉ ብለን የምናስባቸውን ሀሳቦችም እናጋራለን። በዛሬው አበቃን።